በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል የትውልዱን ብስራት መልካሙን የምስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አፍ ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁን። ክቡር አባታችን መላከ ኃይል ቆሞስ አባ ተክለ ብርሃን የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መምህራችን ሊቀ ኅሩያን መምህር ጥላሁን ታደሰ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ታላቁ አባታችን ክቡር ቆሞስ አባ አትናቴዎስ ወልደ ጎርጎርዮስ፣ ክቡራን ወንድሞቻችን መምህራነ ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ ዘማሪያን፣ በዜማ ዕቃ የምታገለግለው ወንድማችን፣ ከምንም በላይ አጽናኝ የሆነውን የእግዚአብሔርን ድምፅ ለመስማት እዚህ የተሰበሰባችሁ ኦርቶዶክሳውያን ክርስቲያኖች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደዚሁም ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጠን በበረከትና በጽድቅ በቅድስናና በንጽህና እግሮቻችን በአደባባዮቹ እንዲቆሙ የፈቀደልን፣ ሳይገባን በመቅደሱ የሰበሰበን፣ በዓለም ካለው ጥፋት የለየን፣ ታላቁን ወንጌል እንድንሰማ ሰብስቦ በመቅደሱ እንድንገኝ የፈቀደልን፣ የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር የአባቶቻችን አምላክ ልዑል እግዚአብሔር መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አኩራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ፣ ስለ እናትነቷ፣ አምላክን ስለ መውለዷ፣ ለእኛ ስለ መሰጠቷ፣ ስለ ርኅራኄዋ ስሟ ለዘላለም የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወኢትህበር ምስለ ኃጥአን ለእመ በዙ፣ ኃጥአንን ስለበዙ አትተባበራቸው፣ ወይንም ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን፣ ከነሱ ጋር አትተባበር። መጽሐፈ ሲራክ ምዕራፍ 7 ቁጥር 16 ላይ በ80 አሐዱ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ውስጥ የምናገኘው ነው። ከመጻሕፍት ሁሉ ቀድሞ የታተመ ያልተቆነጸለ፣ ያልተገነጠለ በኦሪጂናል ማንነቱ ያለ ትልቁ መጽሐፋችን፣ ትልቁ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። ይሄ መጽሐፍ መኖሩ ለሰይጣን ራስ ምታት፣ ለደቀ መዛሙርቱ ደግሞ በሽታ ሆኖባቸዋል። ውጊያም በማይለያት ቤተክርስቲያን ውስጥ ስንኖር በትርጓሜ ሀብታም ሆና ልጆቿን ከዲያብሎስ መንጋጋ ነቅላ እያመጣች በረቷንና ደጀ ሰላሟን ስለምትሞላ ሁልጊዜ ፈተና አይለያትም። በዚህ ምክንያት በእሷ ላይ ድንጋይ የሚወረውሩ፣ የሚተቿት፣ አፋቸውን የሚያላቅቁባት ብዙ ናቸው። ከመብዛታቸው የተነሳ ቁጥር ስፍር አጥተዋል። ዲያብሎስ ቀስቱን እስኪጨርስ ድረስ ቤተክርስቲያን ላይ ወረወረ። ቀስቱን ጨረሰ፣ ቤተክርስቲያንን ግን አልነካትም ብሏል ዮሐንስ አፈወርቅ። ውጊያዎች አሉ፣ ፈተናዎች አሉ። ክርስትና አልጋ በአልጋ አይደለም። እስመ በብዙ ጻማ ወድካም አለውን እንባ ውስተ መንግሥተ እግዚአብሔር። ሐዋርያት ሥራ ላይ ከተጻፉት፣ ለሐዋርያት ከተነገረው፣ ሐዋርያትም ይዘው ከተነሱት ትልቁ መንፈሳዊ መፈክራቸው ወደ እግዚአብሔር መንግሥት አልጋ በአልጋ አንገባም። አንዱ ስለ ሁሉ ሞቷልና እኛ ደግሞ በስሙ እንሞታለን። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ስለሱ ቀኑን ሙሉ እንገደላለን ተብሎ ተጽፏልና እንደሚታረዱ በጎችም ሆነናል ይላል። ስለዚህ ዓለም ይወደናል ብለን አይደለም ክርስቲያን የሆነው፣ ዓለም እንደሚጠላን እርግጠኞች ነን። ስለዚህ ክርስትና በእንክርዳድ መካከል ስንዴ ነው። ስርናይ ማእከለ ክርዳድ ማን ነው ቢባል ክርስቲያን ነው።
ኦርቶዶክሳዊ ቁመና ያማረና የተዋበ ሲሆን የዓለም ጥላቻ ይዘንብበታል። በዚህ ዘመን ዓለማችንን ስንመለከት ያለንበትን ዘመን ሰዎች በሙሉ በክፉ ነገር ላይ ሲተባበሩ እናያለን። ነውር ፋሽን ሆነዋል። በተለይ ማህበራዊ ሚዲያዎቻችን በሙሉ ባለማይተብ ኃጢአት እንዲሰራ የተፈቀደ እስኪመስል ድረስ። በእርግጥ አሁንም ይህም ሌላ የዘመቻ አካል ነው። በነውር የምታዩዋቸው ሰዎች በሙሉ ትልልቅ የብረት መስቀል አንገታቸው ላይ አድርገው ትመለከቷቸዋላችሁ። ቤተ ክርስቲያን አሰልጥና የላከችን ናት ብለው መናገር ብቻ ነው የቀራቸው። ግን ቤተ ክርስቲያን አታውቃቸውም። ምክንያቱም ክርስቲያናዊ ፍተሻ ከዓለም ይለያል። አንድ ሰው ቢያጠፋ ቤተ ክርስቲያን ውስጥ መጀመሪያ የሚጠየቀው ማንህ፣ የማን ንስሐ ልጅ ነህ ተብሎ ነው የሚጠየቀው በቤተ ክርስቲያኒቱ። ከዚያ ንስሐ አባቱ ይጠራና እንዲህ አድርገህ ነው ወይ ያስተማርከው ተብሎ በቤተ ክርስቲያኒቱ አስተዳደር መንፈሳዊ ቅጣት የሚጣልበት አባቱ ላይ ነው። ምክንያቱም ልጁ ገና ለአቅም አልደረሰም። ለአቅም ቅጣት አባት አለው። እኛ አባቶች አሉን። ንስሐ አባት የላችሁም እንዴ? የእውነታችሁን ነው? ንስሐ አባት ከሌላችሁ አጥር እንደሌለው ቤት ነው፣ ጠባቂ እንደሌለው። ዙሪያችንን በጸሎት አጥሮ የሚጠብቀን የንስሐ አባታችን ጸሎት ነው። ስንወድቅ የሚያነሳን፣ ገና መንገዳገር ስንጀምር ልጄ ምን ሆነሃል የሚል አለን፣ አባት አለን፣ አድራሻ አለን። ግን አድራሻ የሌላቸው ዘማቾች በማይተብ ስም ለክፋታቸው ሃይማኖታቸውን ያለበሱ ሰብ ለእከዩ ሃይማኖት ያለበሳ ሰው ለክፋቱ ለተንኮሉ ሃይማኖትን ሽፋን አድርጎ ይንቀሳቀሳል። በበስመ አብ ጀምረው ስም እግዚአብሔር የሌለበት ነውር ውስጥ የሚከርሙ ሰዎች ብዙ ናቸው። ዛሬ በዘፈን ቪዲዮ ይሰራሉ፣ ነገ በቃልቻ ይሰራሉ፣ ከነገ ወዲያ በአዛን ይሰራሉ፣ ከዚያ በጭፈራ ይሰራሉ፣ ከዛ ደግሞ የሆነ ቀን ኪራይ ላይ ሶን እያሉ ይሰራሉ። ሁሉም የተፈቀደላቸው በሁሉም ውስጥ የሚታዩ አንዱንም የማይዙ 10 ዳቦ ከመንከስ አንዱን ምንድን ነው የሚባለው? መብላት ይላሉ አባቶቻችን። 10ሩን ከማረስ አንዱን ማለስለስ ነው በግብርና ተረት። ስለዚህ ስለላሰ ሰው ዳቦውን ይዞ በላው ይባላል። እየሰማችሁ ነው? ይባላል እንዴ? አይባልም። ስለዚህ ምን ማድረግ አለበት? ረሃቡን ለማጥፋት መብላት። አሁን የሚልሱ በስተዋል። ከሚልሱ ጋር አብራችሁ አትሁኑ። ወኢትበር ምስለ ኃጥአን ለእመበዙ። በዙ ብለህ ከሚልሱት ጋር አትቆም። በዙ ብለህ በማይተብ ከሚጨፍሩት ጋር አንድ አትሁን። በዙ ብለህ ከከሳሾች ጋር አንድ አትሁን። በስተዋል ጊዜው አግዟቸዋል ብለህ ከጎጠኞች ጋር አንድ አትሁን። ሁኔታዎች ተመቻችቶላቸዋል ብለህ ከምንደኞች ጋር አንድ አትሁን። ስለበዙ ብዙ ስለ ጮሁ ያሉ አይምሰርህ። ምክንያቱም እውነት በእጅ ብልጫ አትዳኝም። የሰው ልጆችንም ቁጥር መሰረት አድርጋ አይደለም እውነት። እውነትና ውሸት ለውድድር አይቀርቡም። በሆነ ጉዳይ ላይ ከከሌና ከሌ ማን ይሻላል እከሌ የምትሉ እጅ አውጡ ሊባል ይችላል። ከእውነትና ውሸት ማን ይሻላል? እውነት የምትሉ እጅ አውጡ፣ ውሸት የምትሉ እጅ አውጡ ይባላል? ይባላል? አይባልም። አይደመሩም፣ እኩልም አይደሉም። መኑ ደመሮ ብርሃን ምስለ ጽልመት ቤልወር ምስለ ክርስቶስ ነው። ጨለማን ከብርሃን ጋር ማን እንዳደረገው? ክርስቶስን እስከ ጣዖት ከቤልወር ጋር ማን አደረገው? እውነት ክርስቶስ ነው፣ ሐሰት ጣዖት ነው። ጣዖትና ክርስቶስ ምን እንዳደረጋቸው ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18። ማንም የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖረው የለም፣ የእግዚአብሔር ቤተ መቅደስ ቅዱስ ነው ይለና ያውም እናንተ ናችሁ ይለናል። ስለዚህ የእግዚአብሔር ቤተ መቅደሶች ከሌሎች ጋር መወዳደር የለባቸውም። ብዙ ናቸው ብለው ከኃጢአተኞች ጋር መተባበር የለባቸውም። እውነት ብዙ ሰዎች ስለጠሏት አትሸፈንም። ብቻዋን እልፍ ውሸቶችን ረግጣ ታልፋለች። እውነት እውነት ነቻ። እውነት የምትሸነፍ ቢሆን ኖሮ በክርስቶስ ዘመን በርባን ይፈታልን ሀቅ በሆነ ነበር። ክርስቶስ ይሰቀል ፍትህ በሆነ ነበር። ፍርድ ተንጋደደ ብሎ ዓለም ጻፈ። ወንበዴው በእጅ ብልጫ ተፈታ፣ ንጹሑ በእጅ ብልጫ ተሰቀለ። የሰቀሉት መድኃኒታቸው ሞቱ ሕይወት ሆናቸው። ነፍሴን በፈቃዴ ልሰጣት ወይንም ልተዋት ስልጣኔ ነው ያለ ጌታ ዓለም ሁሉ እጁን ስላነሳበት ብቻ አልተሰቀለም። ዓለም ማንነቱ ተገለጠበት። እሱ ግን የመጣው ሊሞት ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ዓለም በቲፎዞ ሊነቃነቅ ይችላል። ክርስትና የእጅ ብልጫ የለውም። በተለይም ኦርቶዶክሳዊ ተዋሕዶ ሃይማኖት ቲፎዞ አትፈልግም። ቲፎዞ የምትፈልግ ቢሆን ኖሮ ዛሬ እዚህ ሰዓሊተ ምሕረት ደብረ ምጥማቅ የተነበበው ተአምር ብቻ አንድ ትልቅ መድብል መጽሐፍ ይወጣዋል።
ለስለት የሚላኩት ወረቀቶች የዘመናችን ትልልቅ ታምራት ናቸው። የኩላሊት ፌለሪቲ አንድ ፓኮ ሻማ አስገባው፣ ኩላሊቴ አይሰራም ተብዬ ነበር፣ ድሃ ስለሆንኩ ተፈወስኩ። በሁለት ብርጭቆ ሰበን ሚሊዮን ብር የማይፈውሰውን እመቤታችን በሁለት ብርጭቆ ሰበን ድህነትሽን አይታ አጥባ ታስወግዳለች። ስሟ የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ ፉክክር የለም፣ ቲፎዞ የለም። ወንዶች በጭብጨባ ሴቶች በእልልታ ተብሎ ብቻ ታምሩ ይታለፋል። አይኔ ጠፍቶ ነበር እምነትና ጸበሉን ተቀብቼ አሁን ጥሩ እያየሁ ነው እልል በሉልኝ ብሎ ብቻ ያልፋል። እዛ ቤት ያልተሰራ ታምር መጽሐፍ ይጻፍበታል። አሁን ታምር ከመጥፋቱ የተነሳ ትልቁ ታምር እኛም መስደብ ሆኗል። እኛ የራሳችንን የምናወራበት ሰዓት የለንም። ዛሬ ጠዋት ላይ እዚህ ከነበራችሁ ብዙ የስለት ወረቀቶች ይመጣሉ። አይ በቃ የተወሰኑትን አንብብና የተወሰኑትን ተዋቸው ይባላል። ሰዓት የለም። እውራን የበሩበት ለምጻሞች የነጹበትን ለመናገር እንኳ ሰዓት የለም። ጊዜው የወንጌል ነው። የምንድን ነው? ህዝቡ ይማር። ሰዓት የለም። እግዚአብሔር በጣም ስለሚሰራ እኛ ቤት ተአምር አዲስ አይደለም። ለምጻም ይነጻል፣ እውር ይበራል። የሞት ደብዳቤ ከሆስፒታል ይዞ የመጣ ሰው እንደገና በህይወት ቆሞ ይመለሳል። እግዚአብሔር የተቆረጠውን ይቀጥላል፣ ባዶውን ሙሉ ያደርጋል። የት? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ክብርና ምስጋና ለስሙ ይሁን። ስለዚህ ቤተክርስቲያን ጠላቶቿ ብዙ፣ ተአምራቶቿ ግን ከጠላቶቿ በላይ ከፍ ብሎ ጎልቶ የሚታይ ልዕልናዋ በተግባር የሚገለጥ ነው። እኔና እናንተም በምንኖርበት ህይወት ውስጥ ብዙ ናቸው ብለን ከኃጢአተኞች ጋር አንተባበር። ዘመኑ የሆኑ ክፉ ሰዎች ተሰብስበው አንድ የሚሆኑበት የበርባን ይፈታልን ዘመን ነው። እኛ ግን መድኃኒታችን ፊት እንቆማለን። ብቻውን ነበር ይላል ወንጌል፣ ሁሉም ትተው ተሸሹ ይላል ማርቆስ ወንጌል። ማንም ከጎኑ አልነበረም። አንድም ሰው ብቻውን መስቀል ላይ ብቻውን ዋለ። ነገር ግን ትንሣኤው እስከሚደርስ ብቻ ሳይሆን እስከ ኋለኛው ዘመን እስካሁኑ ድረስ በመስቀሉ ስር እስከ መጨረሻ ያልተለየችውን እናቱን አይቶ ይህንን እናትነት ሌሎች የላቸውምና ለሚቀጥለው የኔ ትውልድ፣ የዳነው ትውልድ፣ እኔን ለሚከተለው ትውልድ እናቱኝ ብሎ ሰጠን። ይኸው በሷ እየተጽናናናለን። ማን ይመስገን? እግዚአብሔር ይመስገን። ማንም የለም ነበር። ሲሆን ከነ ጲላጦስ ሐሳብ ጋር ከነ ሐናና ቀያፋ ሐሳብ ጋር ነበር መተባበር የነበረብን። ምክንያቱም ብዙዎቹ እነሱ ናቸው። ስቅሎ ያለው ህዝብ 5 ገበያ ህዝብ ነው። ዳቦ የበላው ህዝብ ይሰቀል ብሏል። በሆሳዕና የጎዘጎዘው ይሰቀል ብሏል። ዓለም ተገለባባጭ ነው። እግዚአብሔር ግን እግዚአብሔር ነው። አንተሰ አንተ ክም ወአመቲከን ይዘይሃልቅ ዘመናት ከቶ አያልቁም። ሁሉን እንደ መጎናጸፊያ ትለዋውጣለህ፣ አንተ አትለወጥም። አንተ ግን አንተ ነህ፣ ያው አንተ ነህ። እግዚአብሔር ነው። ሁሉ ጊዜ እግዚአብሔር ነው። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ አምላክ እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ብቻውን የቆመ አንድን ሰው የራሱ ያደርጋል። ማንም የለም። ኤልያስ ብቻውን ነበር። የጣዖት ካህናት ከ450 በላይ በጣም በዝተው ተራራውን ሞልተው ነበር። ብቻውን መስዋዕት አዘጋጀ። አንድ ሰው ከጎኑ የለም። በሐሳብ የሚተባበሩ ሰዎች ይኖራሉ፣ ግን እነዛ ሙሉ ስለሆኑ ፈርተው ዳር ላይ የቆሙ ይኖራሉ። ኤልያስ ግን ብቻውን ነበር። የለፉበት ሙሉ ቀን ሰውነታቸውን ሲዋጥጡ ውለው ሰርክ እስከሚደርስ ቤል ሆይ ስማን፣ ዳጎን ሆይ ስማን ብለው ለምነዋል። አልሆነላቸውም። የሱ መስዋዕት ሲጀመር አምላክ አብርሃም፣ አምላክ ይስሐቅ ወአምላክ ያዕቆብ አምላኮሙ ለአበዊነ ብሎ ጀመረ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ እዚህ ጋር የሉም እና አብርሃም ግን በመንፈስ አሉ። ክርስትና በሞት የሚጠናቀቅ አይደለም፣ ተሻግሮ የመኖር ህይወት ነው። ስለዚህ እኔ ከብርበት አይደለም። ስምህ ለዘላለም ይንገስ። አየኸኝ፣ ብቻዬን ነኝ፣ ግን አንተን ይዤ ሙሉ ነኝ። ሁሉም ነገር ይዞ እግዚአብሔርን ከማጣት ምንም ሳይዙ ማንን መያዝ ይሻላል? እግዚአብሔርን። አንዳች የሌለን ስንሆን ሁሉ የኛ ነው። ምንግ ነገር ሲደመር እግዚአብሔር ሁሉም ነገር። በነገረ መለኮት ቋንቋ ኤቭሪቲንግ ማይነስ ጋድ ናቲንግ፣ ናቲንግ ፕላስ ጋድ ኤቭሪቲንግ ይላል። ባዶነት ሲደመር እግዚአብሔር ሙሉነት፣ ሙሉነት ሲቀነስ እግዚአብሔር ባዶነት። ሰማይ ጠቀስ ፎቅ ይዘው ብራቸው እሳት የሚያጠፋ ሆኖ ገንዘባቸውን ቢበትኑት የማያልቅባቸው ሆኖ ሰውነታቸው የገዘፈ ፊታቸው ያማረ ደረታቸው የሰፋ ፊታቸው የቀላ ሁለንተናቸው ያማረ የፈረጠሙ ሆነው በፍርሃትና በስጋት በጭንቀትና
በጤና ማጣት የሚሰቃዩ በርካቶች ናቸው። እግዚአብሔር ከሌላቸው ምንም ነገር ሳይኖረው ከላይ ዝናብ እየዘነበበት ከታች ጎርፍ እየሄደበት አንተ ጥላዬ ከለላዬ ነህ ብሎ ምንም ሐኪም ሳያየው ረጅም ዕድሜ የሚጠግብ ደግሞ አለ። ሰው ስለበላ አይኖርም፣ ስላልበላም አይሞትም። ከማን ጋራ ስለኖረ ብቻ ሁሉ ይሳካል? ከእግዚአብሔር ጋራ። ስለዚህ ምንም ነገር ሲቀነስ እግዚአብሔር ሁሉም ነገር ሲደመር እግዚአብሔር፣ ሁሉም ነገር ሲቀነስ እግዚአብሔር ምንም ነገር። እግዚአብሔር ከሌለበት ሁሉም ነገር ባዶ ነው። እድሜ ቢኖር ገንዘብ፣ ሀብት ቢኖር ስልጣን፣ ጊዜ ቢኖር ወገን ቢኖር እግዚአብሔር ከሌለ ባዶ ነህ። ሙላታችን እግዚአብሔር ነው፣ ስሙ የተመሰገነ ይሁን። የጉድለት ሙላት እግዚአብሔር ነው። ጭር ያለውን ቤት እሱ ካለ ሙሉ ያደርገዋል። ኤልያስ ብቻዬን ነኝ አለ። ብዙ ናቸው ብዬ ከኃጢአተኞች ጋር አልተባበርም። ዘመኑ እንደ ጎርፍ የሚወስድ ሆኗል። እናንተ ከእውነት ጋር አቁሙ። ብዙ አልጎረፍንም እንዴ? እስቲ ወደ ኋላ ተመልከቱና በተለይ ማህበራዊ ሚዲያ ያላችሁ ሰዎች የትላንት ማንነታችሁን አሳፋሪ ነገር ጽፋችሁ ነበረ ከዓመት በፊት ወይ ከ2 ዓመት በፊት። የተሳተፋችሁበት ውጊያ፣ የተሳተፋችሁበት አድማ፣ የተሳተፋችሁበት ቦታ ለካ ነውር ነው። እኔ ባለማይተብ አይደለሁ እንዴ? ደም አካባቢ ምን አስቆመኝ? ጎጥ አካባቢ ምን አስቆመኝ? ዘረኝነት አካባቢ ኮሜንት ሳደርግ እኔ ክርስቲያን አይደለሁ እንዴ? ክርስቶስ የሁሉ አባት ነው፣ የሁሉ። እናንተ ሁላችሁም እኮ ነው። ንዑ ሀቤ ኩልክሙ ስሩሃን ወክቡዳነ ጾር። እናንተ ሸክማችሁ የከበደ ሁላችሁም፣ ደካሞች ሁላችሁም። ኩልክሙ ስሩሃን ወጽውራን ነው ወክቡዳነ ጾር። ሸክም የበዛባችሁ ወአና አርፈክሙ፣ እኔ አሳርፋችኋለሁ። እነማንን? የደከማችሁ ሁሉ። ከየትኛው ብሔር? ከሁሉም። ከጂንካም፣ ከአሜሪካም፣ ከአርባ ምንጭም፣ ከአዲስ አበባም፣ ከኬንያም፣ ከኡጋንዳም፣ ከቻይናም ሸክሙ የከበደ ለዘመጻሐቤ ይሰድዶ ያውጻፈ ወደ እኔ የመጣውን ወደ ውጪ አላወጣውም። ክብርና ምስጋና ለስሙ ይሁን። ችግረኞችን የማይገፋ ሐዘንተኞችን የሚያጽናና ሰማይ ድፍት ያለባቸውን ቀን የተደፋባቸውን የቀን ጨለማ ለዋጣቸው ብርሃን የሚሆን ጨለማ በእርሱ ዘንድ ከቶ የማይጨልም እግዚአብሔር ካለ ምንም አይኖር። ወንድሜ ቁሳቁስ እየቆጠርክ አታምልከው እግዚአብሔር። ደስ ስላለሽ ብቻ አይደለም እግዚአብሔር ከአንቺ ጋር የሚሆነው፣ በሐዘንሽ ውስጥም አለ። ከዮናስ ጋር በዓሣ ሆድ ውስጥ አብሮት ነበር። ዮሴፍ ሲታሰር አብሮት ነበር። እነ ጴጥሮስ ተገርፈው እስር ቤት ሲወረወሩ አብሯቸው ነበር አይደል? መልአኩ መጥቶ ሲያወጣቸው በሩ አውቆ ተከፈተላቸው ይላል። እንደ አሳንሰር፣ እንደ አውቶማቲክ በር የሰው ጥላ አይቶ እንደሚከፈት መልአኩን ሲያየው ሰንሰለቱ ወደቀ። ቅዱስ ገብርኤል ሲመጣ ሰንሰለቱ ይወድቃል። ድንግል ማርያም ልጇን ስትልክ ሰንሰለቱ ይወድቃል፣ የታሰርንበት። ስለዚህ ብቻችንን አይደለንም። ኤልያስ እኮ ይህን ከማድረጉ በፊት ብቻዬን ቀርቻለሁ ሲል ተው፣ በአንተ ዘንድ ያለው ብዙ ነው። እግዚአብሔር ከኛ ጋራ ነው። ማን ነው ከኛ ጋራ? ለሰይጣን ይሄንን በሉት። ሁሉ ጊዜ ስትሄዱ መንገድ ላይ ሲጨንቃችሁ አማኑኤል የሚለው ቃል እኮ የአዲስ ኪዳን ቃል ነው። እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ነው። ጭንቅ ሲላችሁ አማትቡና እንዴ በስመ አብ ወልድ እኔ እኮ እግዚአብሔር ከኔ ጋራ ነው በሉ። ያኔ ፍርሃት ተነቅሎ ይሄዳል። የምትሄዱበት መንገድ ለምልሞ ይጠብቃችኋል። ሰባሪው ይቀድማል ከፊት፣ ያስጨነቃችሁን ይሰብራል። ሚልክያስ 2:17 ላይ ሰባሪው እግዚአብሔር ከፊት ይቀድማል ይላል። እንዴት ደስ ይላል! እግዚአብሔር ሰባሪ ነው ለካ። የጠላቶቻችን ሰባሪ፣ የጭንቀቶቻችን ሰባሪ፣ ፍርሃትን እየገነደሰ ይጥላል። ዓለም የቆፈረችውን ጉድጓዱን እየደፈነ ጠማማውን እያቀና ተራራውን ሜዳ እያደረገ ከፊት ይቀድምልሻል። እግዚአብሔር ይቅደምልሽ። በኑሮ፣ በትዳር፣ በትምህርት፣ በስራ፣ በህይወት፣ በእውቀት፣ በስራ፣ በንግድ ማን ይቅደምልን ወገኖች? በጤናችን፣ በቤተሰቦቻችን፣ በልጆቻችን፣ በትዳራችን፣ በህይወታችን፣ በብቸኝነት ኑሯችን ማን ይቅደም ከፊት? የኔ ነገ እግዚአብሔር ይሁን፣ ያንተ ነገ እግዚአብሔር ይሁን። እኛ እኮ ባለ ነገ ነን፣ ባለ ዛሬ ብቻ አይደለንም። እኛ መጨረሻችን ያምራል። እኛ የመስቀል ልጆች ነን አይደለ? እስመ ብዙኃን እለ ይሃውሩ ዘከመ ነግረክሙ ዘልፈ ወኢዜኒ ገሃደ እነግረክሙ ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ። ብዙዎች አስቀድሜ እንደነገርኳችሁ ኋላም ደግሜ እነግራቸዋለሁ አለ። ደግሜ እነግራቸዋለሁ። ወኢዜኒ ገሃደ እነግረክሙ፣ አሁንም እነግራቸዋለሁ።
የመስቀሉ ጠላቶች ብዙ ናቸው፣ ግን አትተባበሯቸው። ከመሙንቱ ጸላይቱ ለመስቀለ ክርስቶስ ይልና እለ ዳሪቶሙ ለሕርትምና መጨረሻቸው ጥፋት ነው። እለ ከርሶሙ ያመልኩ ሆዳቸው አምላካቸው ነው። ዛሬም ብቻ ነው የሚኖሩት። የአፍ ብልጠት የጠዋት ቁርስ ነው ይላሉ አባቶቻችን። እስከ ራት እንኳን አያደርስ። ለእኛስ የማታ እንጀራ ሁሉ አለን። ምሴተ ሐሙስ ቀላል መሰላችሁ? የማታው የሐሙስ ምሽቱ የክርስቶስ ግብዣ የሕይወታችን ማታ በአዲስ ንጋት እንደሚጀምር በጥሩ ራት ላይ ያሳደራቸው እኔን ብሉኝ ተኝታችሁ በዛው አትቀሩም ትነሳላችሁ አለ። ስሙ የተመሰገነ ይሁን። አነ ውእቱ ውስተ ሕይወት ዘወረደም ሰማያት ብሏላ ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘላለም። እኔ ከሰማያት የወረደ የሕይወት እንጀራ ነኝ። ሥጋዬን የበላ ደሜን የጠጣ ለዘላለም። እኛ ለዳሪቶሙ ለሕርትምና ውስጥ የለንበትም። መጨረሻቸው ጥፋት ነው ከሚባሉት የለንም። መጨረሻቸው ሆዳቸው አምላካቸው ከሆኑት የለንም። እኛ አሁን አንበላም እኮ አይደል? ሆዱን የወደደ ክብሩን ይጥላልና የጌታን ጾም እየጾምን ነው። ግን ጾም አለመብላት መራብ ነው፣ ምግብ መቀየር እኮ ነው አይደል? የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ማን አለ አብይ ጾምን ስለ ጾመ ሙሉ ቀን አስቀድሶ ውሎ እየተመገበ ፊቱ የጠወለገ ማን ነው? ወዙ የጠፋስ ማን ነው? የገረጣ ማን ነው? ስለ ጾመ የለም። ወዛችን እግዚአብሔር ነው። ሙሴ የእግዚአብሔር ተራራ ላይ ሲና ላይ ወነበቦን 570 ጊዜ ከእግዚአብሔር ጋር ተነጋገረ። ስንቅ ይዞ አልሄደም። 40 ቀን ተራራው ላይ ቆየ። ሲወርድ ፊቱ እንደ ፀሐይ ያበራ ነበር። እግዚአብሔር በሙሴ ገጽ ላይ ደምቆ ይታይ ነበር። በጾምና ጸሎታችን እግዚአብሔር በፊታችን ላይ ደምቆ ይታያል። እኛ አላወቅነውም፣ ግን ክርስቶስን ለብሰነዋል። ስለዚህ ዲያብሎስ እኛ ዘንድ እድል ፈንታ የለውም፣ አልሰጠነው። ሆዳቸው አምላካቸው የሆነስ ለዲያብሎስ እድል ፈንታ ሰጥተውታል። ስለዚህ ወክብሮሙ ሐሳሮሙ ክብራቸው በነውራቸው ነው። ተባብረው ነውር ሰርተው በልተው ያድራሉ። እኛ ግን በጾምና ጸሎት ክርስቶስን ተመግበነው እናድራለን፣ ለብሰነው እናድራለን። ልብሱ እንደ ፀሐይ ያበራል። እሱ የዓለም ፀሐይ ነው አይደል? አነ ውእቱ ብርሃኑ ለዓለም ብሏል። እኔ የዓለም ብርሃን ነኝ ባለበት ቃሉ መልሶ ደግሞ እኛን ራሳችንን በሐዋርያት አብራክ ውስጥ ሆነን ምን ብሎናል? አንትሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። እሱ ብርሃናችን ነው፣ ፀሐያችን። በቅዱሳን ላይ አድሮባቸው የሚያበራ እውነተኛ ፀሐይ ክርስቶስ እንደገና እኛ ላይ ሊያበራ ብርሃን ናችሁ አለን። ጾማችን ብርሃን ያደርገናል። ሙሴ ስለ ጾመ አበራ፣ ክርስቲያንም ጾሙ ያበራል። አያችሁ። ስለዚህ እኛ መጨረሻችን ያምራል፣ ጥፋት አይደለም። ማን ስላለ ከኛ ጋር? ብቻህን ብትሆን እንኳን እግዚአብሔር ካንተ ጋር አለ። ሰባሪው ከፊት ይቀድማል። ስለዚህ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ገና የአብርሃም የይስሐቅ የያዕቆብ አምላክ ሆይ ይህን መስዋዕት ተቀበል አለ። እነዚያ ሁሉ የጣዖት ካህናት ፊታቸውን የቧጠጡት፣ ደረታቸውን የደለቁት፣ የተንከባለሉት፣ ፀጉራቸውን የነጩት ቤል አልደረሰላቸውም። የእግዚአብሔር እሳት ከሰማይ መጣች ይላል። መስዋዕቱን ተቀበለችው። መስዋዕቱን በላ። ከታች እንጨቱን፣ መስዋዕቱን፣ ውሃውን፣ ጉዝጓዙን አላስቀረም። ከአፈሩ ጋር ተቀበለለት። የእግዚአብሔር እሳት እርጥብ አያስቆመውም። የእግዚአብሔር እሳት ውሃ አያጠፋውም። የእግዚአብሔር እሳት የበለጠ ከፍ ከፍ ይላል። በማጥፊያው የበለጠ ይበራል። ክርስቲያኖችም መከራ ያሳምራቸዋል። እሳት ከተነሳ በኋላ ቤንዝል ሲቀጣጠል በውሃ ይጠፋል እንዴ? ምን ይሆናል ንገሩኝ? ይባዛል ብትረጩበት። ክርስቲያኖችም መከራ ያበዛቸዋል፣ ፈተና ያበዛቸዋል። አነስን አትበሉ። እግዚአብሔር ብቻውን እኛን ብዙ ያደርገናል። ስሙ የተመሰገነ ይሁን። አንዱን እልፍ ማድረግ ይችላል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ አላጠገበም? ከዛ 12 መሶብ አላተረፈም? ንገሩኝ እንጂ አላተረፈም ወይ? ያንተም ቤት ይትረፈረፋል። በወንጌል ላይ የተሰራ ሁሉ እኛ ቤት ይከናወናል። ብቻ እኛ ከማን ጋር እንቆም? እግዚአብሔር ምስሌነ ይሁን ጸሎታችን። እግዚአብሔር ከኛ ጋር ነው ይበል። ክርስቲያን ቤተሰብ ሲተኛ ዝም ብሎ በየመኝታ ቤቱ አይሩጥ። የክርስቲያኖች ቤተሰቦች የክርስቶስ ናቸው። ስማችን ደስ አይልም? የተወደዳችሁ የክርስቶስ ቤተሰቦች ይላል። ምን ማለት ነው? የሰማይ ቤተሰቦች፣ ተሻግራችሁ የምትኖሩ ቤተሰቦች፣ በልምላሜ የምትኖሩ ቤተሰቦች። አሁን ዓለም ፊታችሁን ሊያጨፈግግ ቢመጣም ውስጣችሁ በክርስቶስ ፍቅር የፈካ
የአዲስ ኪዳን ልጆች፣ የክርስቶስ ቤተሰቦች፣ የክርስቶስ ቤተሰቦች፣ የመስቀል ስር ያደራ ልጆች፣ የክርስቶስ ቤተሰቦች ዙሪያችሁን እንደ አጥር ላያችሁን እንደ ደመና በአበው የተከለላችሁ ክርስቶስን የሚከልልባችሁ የሌለ እንድትመስሏቸው አሁን ሌሎቹ በክርስቶስ ስም ንግድ የጀመሩ ሃይማኖቶች አሉ፣ ሁላችንም እናውቃቸው። የአምልኮ መልክ ያላቸው ኃይሉን ግን የካዱ ሙሉ ቀን በስድብና በዘረፋ የሚውሉ። እኛስ ሙሉ ቀን በቅዳሴው በሰዓታት የትኛው ቃል እግዚአብሔር አልቆ ያውቃል? አሳጥረን እኮ ነው የምንኖረው። ቅዳሴው ሙሉ ቢዜም ሙሉ ቀን ይበቃዋል እንዴ? አይበቃውም እኮ። በ2 ሰዓት በ3 ሰዓት ክሽን የሚደረገው ለእናንተ እንዲዳረስ እኛ ስለደከመን ቀዳሹም ስለማይችለው አስቀዳሹም ስለሚደክመው እንጂ ሁሉ በምልክት ቢዜም ሙሉ ቀን አይበቃንም እኮ እናንተ። ስለዚህ ለእግዚአብሔር ለክብሩ የሚበቃውን አዘጋጅታ ሰዓት ያጣች ኦርቶዶክስ ውስጥ ያለ ነው። ማን ይመስገን። ክብርና ምስጋና ለአምላካችን ይሁን። ለብ ስርዓት አምልኮ እኛ ቤት ውስጥ የለም። የይድረስ ጉዳይ እኛ ቤት የለም። በምድራዊ ቋንቋ ዘረፋ እኛ ቤት የለም። እኛ ጸላይቱ ለመስቀል ክርስቶስ አይደለንም። የክርስቶስ መስቀል ጠላቶች አይደለንም። የመስቀሉ ስር ልጆች ነን። የድንግል ማርያም ልጆች ነን። ነዋ ወልድኪ እነሆ ልጅሽ ብሎ የሰጣት ዮሐንስ አባታችን ነው። የአብራኩ ክፋዮች ነን። የዳነው በክርስቶስ ደም ነፃ የወጣው ትውልድ ምልክት ዮሐንስ ነው። መስቀል ስር እመቤታችንን ይዟል። እኛ ከእረኞቹ ጋራ በግርግም ከእናቱ ጋር አግኝተነው እናቱን አክብረን ሕፃንነቱን ሳንንቅ ያመለክነው የሰብአ ሰገል ልጆች ነን። የእረኞቹ ልጆች ነን። እኛ ነን የሰማይ ሽታ ያለን ተሻግረን የምንኖር ነን። ስለዚህ ብዙ ናቸው ብለን ከዓለም ጋር እንተባበር። ኃጢአትን፣ ፋሽን፣ ክህደትን እውቀት ያደረገ ዓለም ላይ ነው ያለነው። በዚህ ጊዜ ሰዎች ዝነኛ ለመሆን እግዚአብሔርን መተናኮል ጀምረዋል። እለ ዳሪቶሙ ለሕርትምና መጨረሻቸው ጥፋት ነው። ሚዲያ ላይ ወጥተው እግዚአብሔርን የሚሳደቡ ሰዎች አሉ። የተከተሏቸው ሰዎች ያሰከሯቸው። እኛ ብቻችንን ከማን ጋር ነን ወገኖች? እንደ ኤልያስ ብቻውን ከእግዚአብሔር ጋር። ሰው ብቻውን በብዙ እንክርዳድ መካከል የበቀለ ስንዴ። ይህም ሳምንት ስለ አንድ ብቻውን ስለሆነ ሰው ይተረካል። 7ኛ ሳምንት ምን ይባላል? የአብይ ጾም ሰባት ወሃሎ አሐዱ ብእሲ እምፈሪሳውያን ይላል ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውእቱ መጻ ሀበ እግዚ ኢየሱስ ቀዲሙ ሌሊተ። ከፈሪሳውያን ወገን የሆነ የአይሁድ መምህር ኒቆዲሞስ የሚባል አንድ ሰው ነበረ። ከፈሪሳውያን ወገን፣ የክርስቶስ ጠላቶች ከሆኑት ወገን፣ የአይሁድ መምህር የክርስቶስ ከሳቾች ለሆኑት መምህራቸው አንድ ሰው ነበር። ወሃሎ አሐዱ ብእሲ አንድ ሰው ብቸኛ፣ ብዙ ናቸው ብሎ ከኃጢአተኞች ጋር ያልተባበረ። ከ8ቱ ሳምንታት እስከ ትንሣኤ ባሉት እሁዶች ቆጥረን በግለሰብ ስም ተሰይሞ የዛን ሰው ታሪክና አስተምህሮቱ የሚተረክበት ሳምንት ይህ ሳምንት ብቻ ነው። ጌታችን በመዋዕለ ሥጋዌ ቆሞ ያናገራቸው ሰዎች ጥቂት ናቸው። ከነሱ ሰዎች መካከል ዓለም የሚድንበትን ቁልፍ ምስጢር የተቀበለው ይሄ ሰው ነው፣ ኒቆዲሞስ። ከፈሪሳውያን የሆነ አንድ ሰው ነበር፣ አንድ ብቻውን፣ እንደ ኤልያስ አንድ ብቻውን፣ እንደ ሙሴ አንድ ብቻውን፣ በአንድ በትር ሕዝቡን እየመራ የተሻገረ አንድ ብቻውን፣ እግዚአብሔርን እያመለከ የኖረ አንድ ብቻውን፣ ይሰቀል ከሚለው ሕዝብ መካከል ምን አጠፋ ብሎ የሚሟገት አንድ ብቻውን። የእሱ ተማሪዎች ሁሉ ሳይቀሩ ተባብረው ሲሰቅሉት አይ እኔ ስጋውን እየገነዝኩ ቅዱስ ቅዱስ ልበለው ብሎ ተጠግቶ ተንበርክኮ እየሰገደ የጌታችንን ሰውነት የዳሰሰ ግን ፈሪሳውያን ወገን የሆነ አንድ ብቻውን መልአኮሙ ለአይሁድ። ሐዋርያው ቅዱስ ጳውሎስ በመልእክቱ ከቄሳር ቤት ያሉ ወገኖች ሰላምታ ያቀርቡላቸዋል ይላል መልእክቱ ላይ። ለወንድሞች ሲጽፍ ለወገኖቹ ሲጽፍ ምን ማለት ነው? ቄሳር ቤት የክርስቶስ ጠላቶች ናቸው ያሉት፣ ግን እዛ ውስጥ አሉ በእንክርዳድ መካከል የበቀሉ ስንዴዎች አሉ። ቤተ መንግስቱ ውስጥ ለክርስቶስ የተለየ መንፈሳዊ ቁመና ያለው ሰው አለ ለካ። ከፈሪሳውያን ወገን የሆነ ትልቁ መምህር ለካ ቁመናው በአዲስ ኪዳን ሊሆን ነው። መነሻው ዛሬ ነው። ክርስቶስን ሊያናገረው በሌሊት ቀድሞ መጣ። ቀድሞ ሌሊት ቀድሞ በሌሊት መጣ ሳይነጋ። አዲስ ኪዳን ሊነጋ ድንግዝግዝ ነውና በኦሪት ውስጥ እያለ መጣ። ወውእቱ መጻ ሀበ እግዚ ኢየሱስ ቀዲሙ ሌሊተ። ቀድሞ በሌሊት መጣ። ከሌሎቹ ቀድሞ በሌሊት
ሐዲስ ኪዳን ሳይገለጥ ቀድሞ በሌሊት በድንግዝግዝ ሳለ በሌሊት ሰዎች ሁሉ ወደ ዓለም የመጣውን ብርሃን አልቀበልም ባሉበት ሰዓት ቀድሞ መጣ። አስቀድሞ በሌሊት መጣ ከሌሎቹ ቀድሞ ሳይነጋለት እሱም ወደ አዲስ ኪዳን ሳይመጣ ቀድሞ። ስለዚህ አዲስ ኪዳን መግቢያው የምስጢራት መግቢያ በር ትምህርተ ጥምቀት ለሱ ተሰጠው። ከአምስቱ አዕማደ ምስጢር የሚደንቀው የኒቆዲሞስ ትምህርት በነገራችን ላይ በሊቃውንት ትንታኔ ሙሉውን አዕማደ ምስጢር ይይዛል። የሃይማኖት መሰረት የሆነውን ትምህርት ሊማር ከዛ ወደ ጌታ መጣ። ረቢ ነአምር ከመ ማኅበረ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ሆይ ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናምናለን። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋትን ይህን ተአምር የሚያደርግ ይችል ዘንድ ማንም ሥጋና ደም የለምና አንተ ከእግዚአብሔር እንደመጣ አምናለሁ አለ። ኒቆዲሞስ እንዴ ከዛ ቤት ከካህዲያን መንደር ይሰቀል ከሚለው መንደር ከምቀኞች መንደር ከክፉዎች መንደር ያውም አስተማሪ ሲበለጥ ደስ የማይለው ስንት ሰው አለ። የመጠላለፍ ምድር ላይ አይደል ያለ ነው። ከኛ የተሻለ ሰው ከመጣ እኮ ስንተች ነው የምንውለው። ስንተች እንዴት አድርገን እንደምናስወግደው ነው የምናስበው። ሁሉም ከፊት ቀዳሚ ለመሆን በሚሮጥበት ዘመን አያችሁ እንዴት ኢትዮጵያውያን በእርግጥ በዚህ አንታማም። አሁን ያለው ዘመናችን ተበላሸ እንጂ ከክርስቶስ ጋር ያለን ግንኙነት እየላላ ሲመጣ ስግብግቦች ሆነን እንጂ የአባቶቻችንን ታሪክ ወደ ኋላ ስናጠና እኔ ወደፊት ልቅደም የሚል ስግብግብነት የለባቸውም አባቶቻችን። በረከታቸው ይደርብን። የኢትዮጵያን ታሪክ ታውቃላችሁ። 5 ዓመት ሙሉ ንጉሱ ከሀገር ወጥተው ሄደው ሀገሪቷ ተፈታች ተብሎ በሚቆይበት ጊዜ ያ ጨዋ ሕዝብ ሲመጡ መልሶ ዙፋናቸው ላይ ነው አክብሮ ያስገባቸው። ኢትዮጵያውያን በዚህ እንታወቃለን። ዙፋኑን አይደለም የምንፈልገው፣ ቁመናውን ነው የምንፈልገው። የሰውነት ቁመናውን፣ ዜግነቱን፣ ሀገራዊ ማንነቱን አይደል ባለማይተም ቁመናችንን እግዚአብሔርን በመፍራት የሚለወጥ ማንነቱን። እንዲህ ግን አይደለም አለም። ፈሪሳውያን ክርስቶስን ለምንድን ነው የጠሉት? እነሱ ሊሰሩት ያልቻሉትን ሰራ። ሰው ሁሉ ይሰማያል ብለው ያስቡ ነበር። እሱ ሲመጣ 5 ገበያ ህዝብ ተከተለው። አረ ተመልከቱት፣ ዓለሙ ሁሉ ተከትሎታል። አረ ቶሎ እንግደለው። ምን አጠፋ? ይኸው ውሩን እኮ አበራው። አረ እንግደለው። ለምጻሙን እኮ አነሳው መንገድ ላይ። አረ ይህን ሰው እንግደለው። ምን አደረገ? ናይን በምትባል መንደር በአልጋ ልትቀብር የምትሄደዋን ሴት አላስቆማት መሰላችሁ? በዘመኑ ቋንቋ ልንገራችሁ እስኪ። ምን አደረገ? ቁሚ አላት። ታለቅስ ነበር። ቃሬዛውን የያዙትን ሰዎች አስቆማቸው። ሲቆሙ ቃሬዛውን ነካ። ከዚያ ምን ሆነ? የሞተው ተነሳ። ኧረ ተዋሻላችሁ፣ እውነት ነው። ኧረ ይህን ሰው እንግደለው። ሙት ስላነሳ እኮ ነው። ጭራሽ በሰንበት ቀን እኮ ፈወሰ። ደግሞ ይገስጻል እኮ የኛ ጌታ ስሙ የተመሰገነ ይሁን። አንከሩ ምህሮቶ፣ ትምህርቱን አደነቁ። ጣዕመ ነገሩ ሳይሳፉሁ ወሞገሰ ቃሉ የሚላለ 3ኛ ሳምንት ላይ የተማርነው አስተምህሮቱን፣ ተግሳጹን፣ የትምህርቱን ጣዕምና አይደል የቃሉን ሞገስ፣ የትምህርቱን ድንቅ ጣዕምን አደነቁ ይላል። ተግሳጹን ሁሉ አደነቁ። እንደ ባለስልጣን ያስተምር ነበር። የኛ ጌታ ባለ ሞገስ ነው። ክብርና ምስጋና ለስሙ ይሁን። ሞገስነ ወክብርነ ቀርነ መድኃኒትነ የምንለው እኮ በባህሪው ባለ ሞገስ፣ ለእኛ ደግሞ ሞገሳችን። በባህሪው ፀሐይ፣ እኛን ብርሃን ያደረገ ፀሐይ፣ በሱ ዘንድ ጨለማ ከቶ የማይጨልም። እስመ ጽልመትን ይጸልም በኀቤከ ወሌሊትን ይብሩ ከመ መዓልት። ጨለማ በእርሱ ዘንድ ከቶ አይጨልምም፣ በአንተ ዘንድ አይጨልምም። ሌሊቱ እንደ ቀን ብርሃን ነው ይላል። እግዚአብሔር ጨለማችንን ያበራልን። እንደውም ዳዊት ሌላ ቦታ እግዚአብሔር አምላኬ ጨለማዬን ያበራል ይላል። እግዚአብሔር ጨለማችንን ያበራልን። ስለዚህ ዓለም በሚሄድበት ጎዳና አይደለም ክርስትናው የሚታየው፣ በትህትና ጣዕምና ነው። ኒቆዲሞስ ትሁት ነው። እግዚአብሔርን ያስገኘው ትህትናው ነው። ትልቅ መምህር ቢሆንም የተሻለውን መምህር ሲያገኝ ግን ድንቅ ተማሪ ሆኖ መጣ። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናምናለን። ማንም ሰው
ይህንን ተአምር ሊያደርግ የሚችል ማንም ሰው የለም። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ተገብር። አንተ የምትሰራውን ይህንን ድንቅ ተአምር ሊያደርግ የሚችል የለምና ነአምር ከመ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናምናለን። ይህን ሊያደርግ የሚችል ማንም የለም። ዘእንበለ እግዚአብሔር ምስሌሁ። ለእግዚአብሔር እውቅና የሰጠ ቁመና ይስጠን መድኃኔዓለም። መንፈሳዊ ቁመና ይሄ ነው። እግዚአብሔር ያውቃል። ሰው ወደ ዝና ማማ ሲወጣ ጥሬ ግሬ ነው ይላል። እያንኮራፋ ጉርቤት የሚረብሸው እንቅልፋም ይህንን መጽሐፍ እንዴት ልትሰራው ቻልክ? እንቅልፍ የለኝም ሳነብ ነው የምውለው ይላል። በቀን ሁሉ የሚያንኮራፋው እኮ እግዚአብሔር ረድቶኝ እኔስ ጎበዝ አልነበርኩም፣ ግን መንገዱ እንዲህ ሆኖ በእግዚአብሔር ነው የሚል ማን ነው? እግዚአብሔር ነው ይሄን ያደረገው የሚል ማን ነው? ሙሴን በረሃ ያስቀረው እኮ በህዝቡ ላይ ያለው ብስጭት የእግዚአብሔርን ክብር አለመግለጡ ነው። ታውቃላችሁ? ትልቅ መልእክት እኮ ነው። እግዚአብሔርን ማስቀደም ትልቅ ያደርጋል። እግዚአብሔርን አለማስቀደም ከመንገድ ያስቀራል። እኔ ነኝ የሚል ሰው ብቻውን ይቀራል፣ ያቅተዋል። እግዚአብሔርን አንተ ታውቃለህ ያለ ሰው ግን ሁለመናው ሙሉ ይሆናል። አለማመናችንን ይርዳ መድኃኔዓለም። ምክንያቱም በሃይማኖት ሁሉ ይቻላልና። ከዚያ በኋላ ጌታ ይህንን ሲናገር መልካም ሰው ስለሆነ ያስተምረው ጀመር። እግዚአብሔር ከእርሱ ጋር ከሆነ በቀር ማንም ይህን ሊያደርግ የሚችል ሰው የለም ሲለው ክርስቶስ ምን አለ? አማን አማን እብለከ ዘኢተወልደ ዳግመ ኢይርአያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ያያት ዘንድ አይችልም አለ። እንዴት አለ? ሰው ከሸመገለ በኋላ ይሆናል። ዘይተወልደ ዳግመ እማይ ወመንፈስ ቅዱስ እይክል በውያ ውስተ መንግሥተ እግዚአብሔር። አሁን ገለጠለት። መጀመሪያ ከእናትህ ማኅፀን ተወልደሃል። ከሥጋ የተወለደ ሥጋ ነው። አሁን ግን ድጋሚ ከውሃና ከመንፈስ ተወለድ አለ። ከምንድን ነው የተወለድ ነው? በውስጣችን ያለው ማን ነው? ሰው እድገቱን ይመስላል አይደለም? ተሳዳቢ ነው አባቱ። ነፍሰ ገዳይ የነፍሰ ገዳይ ልጅ ነው። እኛ የባለጸጋው እግዚአብሔር ልጆች ነን። ድሆች ብንሆንም ብዙዎችን ባለጸጎች እናደርጋለን። ዓለም በክፉ ነገር ሲተባበር አብረን አንቆምም። ማን አለ ከኛ ጋራ? እግዚአብሔር ከኛ ጋራ ይሁን። ለድሃው የሚራራ ሰብዕና የእግዚአብሔር ሰውነት ምልክት ነው። ከግፉአን ጋር አብሮ መቆም የእግዚአብሔር ሰውነት ምልክት ነው። ፍትሃዊ መሆን የእግዚአብሔር ሰውነት ምልክት ነው። ለተራበ ማብላት፣ ለተጠማ ማጠጣት የእግዚአብሔር ሰውነት ምልክት ነው። መንገድ ለጠፋባቸው ሰዎች መንገድ መሆን የእግዚአብሔር ሰውነት ምልክት ነው። ጾማችንን ከሚያሳምሯቸው ነገሮች መካከል እነዚህ በጎ ትሩፋት ናቸው። ያን ጊዜ ክፉ ከፊታችን እየተሰበረ ፈተናን ቢመጣ እያሸነፍን እንሄዳለን። ማን ስላለ ከኛ ጋር? ወኢትበር ምስለ ኃጥአን ለእመ በዙ። ስለዚህ ክርስቲያኖች ዘመኑ ጥምዝዝ ያለ ነው። እንደ ኒቆዲሞስ በብልሃት የተሞላን እንሁን። ብቻውን ያለ አንድ ሰው ብዙዎች ክርስቶስን ስለጠሉት ተባብሮ ያልጠላ በተግባሩ በትምህርቱ በተአምራቱ መደነቁን ሊናገር መጣ። የበለጠ የሚደንቅ ትምህርት ተማረ። አንተ የአይሁድ መምህር ነኝ አላልክም? ይሄን አታውቅም እያለ እያንዳንዱን ነገረው። የአብ ልጅ የባህሪ ልጅ መሆኑን፣ ሰው ከመንፈስ ቅዱስ መወለድ እንዳለበት፣ እሱ የባህሪ አምላክ ክርስቶስ መሆኑን ምስጢረ ሥላሴን ገለጠለት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልኮታል አለ። እግዚአብሔር ፍቅር መሆኑን ነገረው። እንዲሁ ዓለምን ወዶት በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን ለሞት አሳልፎ እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ስለዚህ ከሥጋ የተወለደ ሥጋ ነው፣ ዳግመኛ መወለድ አለብህ አለው። የጥምቀት ልጅነት ሀብተ መንፈስ ቅዱስ በሜሮን የከበረ የምስጢራት መግቢያ በር የተወለዱ የሚያድጉበት። ተወልደናል እኮ ለምን ማደግ አቃተን? ግን እኛ በሥጋው ስለምንመላለስ እኮ። ከመንፈስማ ተወልደናል። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይሌለ? ተጠምቃችኋል፣ ቆርባችኋል። ስለዚህ ያ ልጅነት ለምን ተቋረጠ? አሁን ደጉ መንፈሳዊ እድገት ያስፈልጋል። በሥጋ ነው ዓለም እያደገ ያለው። ሰው ተባረኩ የሚለው ገንዘብ ስለቆጠረ ነው አይደለም። ከቁስ የወጣ በረከት ነው። እሱ መንግስቶ ወጽድቆ ወዝሰ ኩሎ ይትወሰክ ለክሙ። መንግስቱና ጽድቁን ፈልጉ፣ ሌላው ትርፍ ነው፣ ይጨመርላችኋል። በዝናብ አብቅሎ በፀሐይ አብስሎ መመገብ ትርፍ ነው። ባለ መኪና ባለ ህንፃ ማድረግ ትርፍ ነው። አካላዊ ሙሉ ጤንነት እንኳን ሳይቀር ትርፍ ነው። ዋናው ምኑን መውረስ ነው? እንደምን አመሻችሁ። ምኑን መውረስ ነው? መንግስቱን መውረስ ነው።
የሚቀድመው እሱ ነው። መንግስቱን ለመውረስ ከማን መወለድ አለብን? ዘይተወልደ ዳግመ ኢይሬአ ለመንግስተ እግዚአብሔር ነው። ዳግመኛ ያልተወለደ እግዚአብሔርን መንግስት አያይም። ተወልደናል። ለምንድን ነው ማደግ ያቃተን? እንደግ እንጂ በሞገስና በጥበብ በወንጌል ትምህርት ቅዳሴ ያሳድገና ሰዓታቱ ለጥቅማችን ይሁና። የሚንቆረቆረው የዜማ ችሎታችን ለትዕቢት ይሁና። የሰባኪነት ችሎታችን ለትዕቢት ይሁና። ክህነታችን ለክብር ይሁን። አስቀዳሽነታችን ሞገስ ይሁነን እንጂ ስለ ጾምን የማይጾመውን የምንነቅፍ ትዕቢተኞች አንሁን። የትሕትና ሰዎች እንሁን። መምህር ነው። እውነተኛ መምህር ሲያገኝ ግን አስደናቂ ትሕትና አሳየ። አንድ ሮማዊ 100 አለቃም ይሄን አድርጓል። ማቴዎስ ወንጌል ምዕራፍ 8 ላይ ጌታ ሆይ ብላቴናዬ ታሟል ፈውስልኝ አለው። መጥቼ ፈውስልሃለሁ አለው። ከዚያ ምን አለ ንገሩኝ እስኪ? ምን አለ? በእናታችሁ ጮክ በልና ንገሩኝ። ምን አለ? ከቤቴ ጠፈር በታች ትገባ ዘንድ አይገባኝም አለ። ዘይደልዎን ይትባ ታይተ ጠፈረ ቤቴ፣ ከቤቴ ጠፈር በታች አንተማ አትገባም ቤቴ። የኔ ቤቴ ኃጢአተኛ ቤት ነው። እኔ እኮ 100 አለቃ ነኝ። 100 ወታደሮች አሉ። አንዱና ብሎ ይመጣል፣ ሌላውን ሂድ ብሎ ይሄዳል። አንተ ቃልህን ብትልክ ልጄ ይፈወስ የለም። በእስራኤል ቤት እንኳን እንዲህ አይነት እምነት አላገኘውም አለ። የ100 አለቃ ነው፣ ትልቅ ባለስልጣን ነው። ግን ከሱ የተሻለ ታላቅ ሲያገኝ የሚደነቅ ትሕትና አሳየ። እኛ ብቻችንን ትልቅ አይደለንም። የሚበልጡንን እናክብር፣ የምንበልጣቸውን እንንከባከብ፣ እኩዮቻችንን አብረናቸው እንሩጥ። እየተጠላለፉ መሄድ የትም አያደርስም። መንግሥተ ሰማያት ሰፊ ናት። በአባቴ ቤት ብዙ መኖሪያ አለ። አንዱ ሌላውን ጠልፎ ሮጦ አይገባባትም። እኛ ግን ምልክታችን ጸበል ስንጋፋ እንኳን አሮጊት ገፍትረን ጀሪካን ሞልተን መሄድ እንፈልጋለን። በዛ የምንሰራት ነገር የጸበሉን ኃይል ውሃ ያደርግብናል። ለተካፈሉት አንዲት ቆርኪ ጸበል ጠጥተው ይፈወሳሉ። ላመኑ ሰዎች ጀሪካን ሙሉ ተግተው ምንም ለውጥ የማያዩ ሰዎች አሉ። አቀባበል ነው አያቸው የፈውስ ጉዳይ። ስለ እውቀትም እንደዚህ ነው። ከፈሪሳውያን በላይ የተማረ የለም፣ ግን እግዚአብሔርን አላገኙትም። ከ150 ዳዊት የልብ ቅንነት እውቀታቸው ትዕቢት ሆኖባቸው የተበላሸባቸው ስንት አሉ። እኛ ቤተ ክርስቲያን ውስጥ ሊቅ 4 አይና ይባላል። ሊቅነቱ ጭራቅ ያደረገው፣ ሌሎቹን እየናቀ የሚኖር ትምህርት ትዕቢተኛ ያደረገው፣ የእግዚአብሔር ፊት የጠፋበት ትሕትና ነው እግዚአብሔርን የሚያስገኘው። እንደ ኒቆዲሞስ ከዚያ በትክክል መማር ነው፣ ከዚያ መቀበል ነው። ሊሰቀል እንደመጣ ሁሉ ነገረው። በአንድ ቀን 5ቱን አዕማደ ምስጢር ተምሮ አምኖ ሄደ ኒቆዲሞስ። ማን ይመስገን ወገኖች? ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ አለዎ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል። ዓለም እንዲድን ነው እኔ የመጣሁት አለ። ሞቴ ሕይወት ሊሆናችሁ፣ ለበደላችሁ ካሳ ልከፍል፣ ደምቼ ደማችሁን ላቆም፣ ሳላቆስል በቁስሌ ልፈውሳችሁ፣ ታስሬ ልፈታችሁ፣ ተይዤ ነፃ ላወጣችሁ። ተይዛችኋል እኮ የተያዘውን ዓለም ላስለቅቀውን የመጣሁ ካሳ ልሆን መጣሁ። ስደታችንን ተሰዶ ባለ ሀገር ሊያደርገን ሀገራችን በሰማይ ነው እንድንል ወለነሰ ዘውስተ ሰማያት ሀገርነ የምንለውን አዋጅ ላይ ያሳውጀን። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ስመ ግብርናቸውን የጻፉ እናትና አባቶቻችንን ከባርነት አላቆ እኔ እግዚአብሔር ነኝ አባት አባት የምንልበትን የልጁን መንፈስ በውስጣችን አሳደረ እንዳለ፣ ወይንም ብንሞት እመኔ ሀዮነ ወእመኒ ሞትነ ለእግዚአብሔር ነን የምንልበትን ልጅነት ሰጠን። የዲያብሎስ ነን ያልንበትን የእግዚአብሔር ነን የምንልበት ልጅነት ሰጠን። ማን ይመስገን? ከእግዚአብሔር ጋር መሆን ይሄን ዋጋ ያስገኛል። ስለዚህ አሁን ያላችሁበት ቦታ ቲፎዞ የበዛበት ነው። ጫተራው ብዙ ተረብና ቀልድ አለ። ውጣ ከዛ መሃል ወይ ትህበር ምስለ ኃጥአን ለእመበዙ ጫወታቸው ሳቃቸው ስለበዛ አሽሙራቸው ብዙ ስለሆነ ውጣ ከዛ ከመካከላቸው ውጡ ይላል መጽሐፍ። የተለያችሁ ሁኑ፣ ያኔ ሙሉ አንተ ትሆናላችሁ። እግዚአብሔር የጎደለውን የሚሞላ የተሰበረውን የሚጠግን ሰባራውን የሚጠግን አባት ነው። ስሙ የተመሰገነ ይሁን። የባዶነታችን ሙላት ነው፣ በረከት ነው። ስለዚህ መንፈሳዊ ቁመናችን እናስተካክለው። ዝም ብሎ መጥቶ ጧፍ ለኩሶ መሄድ። አሁን ቁጭ ብላችሁ ጧፍ ያበራችሁ ሰዎች አላችሁ። መስዋዕት እኮ ነው ጧፍ አይደል? ምንድነው የማብራት ምንድነው መስዋዕት? ቁጭ ብሎ ይሰዋል። አንድ ዳችሁት እኮ ነው የምትሄዱት ለኩሳችሁት። ላይተሩን እንኳን ከየት እንደምታመጡት እግዚአብሔር እንኳን እንደ አጫሽ ኪሳችሁ ውስጥ ይዛላችሁ። አያችሁ እንደው መጨረሻ ላይ ሲዘመር ቆሜ አበራለሁ። የሚቸኩል ከሆነ እንኳን ጥግ ላይ ቆመታ ቁጭ ብለን ለኩሰና ይቅርታ አላሳቀቃችሁ ግን አይደለም። አሁን መስዋዕት አይደለም እየሞቃችሁት ነው።
አንድ ላይ በጋራ ይዘነው ቆመን ከዘመር የመስዋዕት ማብራት አበራን አይደለ? ማብራታችሁ የበራ ወገባችሁ የታጠቀ ይሁን። ማብራትን አብርቶ ከእንቅበታችሁ የሚያስቀምጥ ማን ነው? እግርጌያችሁ ላይ ነው እኮ እንደምታወዛውዙት ለኩሳችሁት። አልታዘዝንም፣ አልታደልንም፣ ሳናውቀው እንሳሳታለን። እዚህ ድረስ እንኳን ደርሰን እኮ ወደ ወንበሩኑ ለማለት አቤት ስንግደረደር በቃ እንደው ጠጋ ጠጋ በሉ ፕሮግራም መሪው 1-5 ደቂቃ ሰብኮ ትምህርት ባይን ይገባል። እንደዚህ ምዕራፍና ቁጥር ጠቅሶ ይሄም ተጠቅሶ እንኳን በዚህ ይሰማን የለ እንደ በጣም ቁጭ ብሎ በየመሃሉ እያወራ እግረ መንገድ ሊሰማ የሚመጣ ሰው አለ። በዚያ መድኃኔዓለም ይባርከን። በእውነት እንደው ስንፍናችንን ድካማችንን አይቶ አይጣለን መድኃኔዓለም። ስለዚህ ከእውነት ጋር መቆም ተለዩና ውጡ ከዚህ ሐሳብ ካሉባልታ ከሐሜት ወሬው እዚህ ደርሰን አይለቀንም እኮ አይለቀንም። አሁን ስልኩን እዚህ መሃላችን እርግጠኛ ነኝ መሃላችሁ ስልክ ቁጭ ብሎ የካንዲ ክራሹን ከሽ የሚያደርግ ጌም የሚጫወታል። አስገድዶት የመጣ የለ ለምን አይሄድም? በቃ ቁጭ ብሎ መቅደስ ቅዳሴ ላይ ራሱ ሰልችስ ለው ቅዳሴ ኦንላይን ገባ ብሎ ሳይለንት አይታርጎ እንደገና ከጊዜር ኦፍላይን ይሆናል የስልክ ኦንላይን ለመሆን አካል ብቻ ተገኝቶ ሰውነት ሲጠፋ ከባድ ነው። ኒቆዲሞስ እዛ ውስጣቸው ሆኖ ልቡ ከክርስቶስ ጋር ነው። በሌሊት መጣ። በሌሊት በኦሪት በሌሊት አይሁድን ፈርቶ ይሄ መምህራችን አይደል እሱ ራሱ የሱ ተማሪ ነው ብለው እንዳይነቁት ፈርቶ በሌሊት አይምሮ በደንብ ክትት እንዲልለት 5ቱን አዕማደ ምስጢር ለመማር ሙሴ በምድረ በዳ የሰቀለውን እባብ ትርጓሜውን ነግሮት ሄደ። ሙሴ እኮ ያን እባብ ሰቀለው አለ። እስራኤላውያን ስጋ ሰለቸን አሉ። የእግዚአብሔር መና ሰለቸን ሲሉ እባብ ሰደደባቸው። ሰው ከእግዚአብሔር እየበላ አልሆን ሲለው ሲጠግብ ነገሮች ሲበላሹበት ይጠፋበታል። ሰው ከእግዚአብሔር እየበላ እንዴት አልሆን ይለዋል? ሰው ከእግዚአብሔር እየበላ እንዴት ይጎመዝዘዋል? የሰማይ መና እንዳይጎመዝዘን እግዚአብሔር ይጠብቀን። ሰውነታችን የሰማዩን እንጀራ ተጸየፈ አሉ። እባብ ሰደደባቸው። ከዚያ ተሰበሩ፣ ሞቱ፣ ተነደፉ፣ ቆሰሉ። ሙሴ ጮኸ ወደ እግዚአብሔር በሌናስ እባብ ስራና ስቀል አለው። ከፍ አድርገህ የናሱን እባብ ሲያዩ መርዙ ይለቃቸዋል አለ። የናሱ እባብ ከናስ የተሰራ ነው እባብ ነው፣ ግን መርዝ የለውም። የምን ስለሆነ ነው መርዝ የሌለው? የናስ ስለሆነ። ክርስቶስ ኢየሱስ በመስቀል ላይ ሲውል መስቀል የወንጀለኛ መሰቀያ ነው። እሱ ግን ወንጀል የለበትም፣ ንጹሕ ነው። ነገር ግን የወንጀለኞችን ሕመም ይፈውሳል። ያዩት ሁሉ ይድናሉ። እሱን ያዩ ይድናሉ። ክርስቶስ የዓይናችን ፈውስ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ መስቀሉን ያዩ ሁሉ ይድናሉ። ዓይኖቻችንን ባርክ የምንለው ለዚህ እኮ ነው። ለሞት እንዳይተኙ መስቀሉን እንዲያዩ አብረወ ለአዕይንቴ ከመ ይንዑ ለመዊት ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራያ አንተን ብቻ ይዩ። የእውቀት ዓይኖች ስጠን፣ የጥበብ ዓይኖች፣ የውስጥ ዓይኖች። ልባችን ይብራ፣ በጸጋ የጸና ይሁን፣ ከእግዚአብሔር ጋር ይሁን። እኔ ክርስቲያን የሆንኩት እነከሌ ስለተጠመቁ አይደለም። ወንጌል የምማረው እነከሌ የሚባሉ መምህራን ይመጣሉ ስለተባለ አይደለም። እኔ ከእግዚአብሔር ጋር ስለሆንኩ ነው። ከማን ጋር ስለሆነ? ስለዚህ የነሐሱ እባብ የእስራኤላውያንን ሕመም ሰበረ። የነሐሱ እባብ ምሳሌነቱ ለአማናዊው መድኃኒት ለክርስቶስ ነው። ክርስቶስ የዓለምን ሕመም ሁሉ ፈወሰ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድና ብቸኛ ልጁን አሳልፎ እስኪሰጥ ድረስ አንድያ ልጁን አሳልፎ እስከሚሰጥ ድረስ እንዲሁ ዓለምን ወዷልና አለ። ፍቅሩ እንደዚህ ነው። ሂድ ውረድ ተወለድ ሙትላቸው ብሎ በአንድ ልጁ ጨክኖ ላከው። እንዴት ቢወደን ነው ለገዛ ልጁ ያራራለት? ይሄን ተናገረ። ዓለም በልጁ እንዲድን ልጁን ለሞት ላከው አለ። ስለዚህ ክርስትና ይሄ ነው። ውጣ ከኦሪት የአይሁድ መምህር አይደለህ እንዲህ አለው። ከዚያ በኋላ ኒቆዲሞስ 3 ቦታ ላይ ይታያል። መጀመሪያ አንዴ ታይቷል። ከዛ ቀጥሎ 2 ጊዜ ይታያል። ሁለቱም ጊዜ መሸት ሲል ነው። በማታ በነበረ ጉባኤ ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 55 ይሄ መሰቀል አለበት አሉ። ሂዱና አምጡት ተብለው ተላኩ። መምህራን በሙሉ ተሰብስበዋል። የአይሁድ መምህራን ሸንጓቸው ላይ ክርስቶስ ተይዞ እንዲመጣ ሲመጡ የታለ ለምን አላመጣችሁትም አሏቸው። እንደሱ የሚያስተምር እኛ አይተን አናውቅም አሉ። የእኛ ጌታ ጠላቶቹን የሚማርክ በፍቅሩ የሚያንበረክክ ሕይወት የሚሆን ማልኮስ ሊቆርጠው ቢመጣ ሊይዘው ቢመጣ የደነቆረ ጆሮ ተቆርጦ ክርስቶስ ሲነካው የሚሰማ የሆነለት እጁ የሰለለችውን ዘርጋ የሚል ጠላቶቹን ሁሉ የሚፈውስ ክብርና ምስጋና ለስሙ ይሁን። ሁል ጊዜ
የሚጠሉትን የወደዳቸውን እስከ መጨረሻ የወደዳቸው ዓለምን ስለወደደ እየገደሉት ወድጃቸዋለሁ ያለ ስረይሎሙ እስመ በዘ ኢያእምሩ ይገብሩ ብሎ ወደ አባቱ ያመለከተ አባቶ ቢጨክኑብኝም የመጣሁላቸው ለእነርሱ ነው፣ ልጄ ላይ እንዲያደረጉበት ብለህ አትጥላቸው ማራቸው ያለ የፍቅር አምላክ ስሙ የተመሰገነ ይሁን። ሁላችንንም ይወደናል። የመጣሁ ለዚህ ነው፣ ሕይወት ሊሆነን። ስለዚህ ሊይዙት የሄዱት በፍቅሩ ተይዘው መጡ። እኔ እንደዚህ አይነት አላየንም። ከዛ ተጨቃጨቁ ይላል። ህዝቡን ያስታል አሉ ግማሾቹ። አረ ጥሩ ነው የሚያስተምረው እኮ ምን አጠፋ? በመሃል በፍጹም መሰቀል አለበት የሚለው ሲያይል ኒቆዲሞስ እጁን አወጣ ከመምህራን መሃል። በሕጋችን ወንጀል የሌለበትን እንድንከሰው፣ እንድናስረው፣ እንድንገለው ተፈቅዶ አላቸው። አንተ ደግሞ ከየት ወገን ነህ አሉት። ሁሉም ከሱ ጋር ሆኗል እንዴ አሉ። ሲያዩት ኒቆዲሞስ ነው፣ በጣም የተፈራ መምህር፣ ከፈሪሳውያን ወገኑ ከተጠየቀ ዕውቀቱ ቢጠየቅ መልአኮሙ ለአይሁድ ሊቅ ነው፣ መምህር ነው። ስለዚህ የነሱን ፋይል አከሸፈ። ጊዜው አልደረሰም ነበርና እያንዳንዱ ወደ ቤቱ ሄደ ይላል ወንጌሉ ሲጨርስ። ማን በተነ የክፋትን ሸንጎ? ከክርስቶስ የተማረ የዲያብሎስን ሰራዊት የሚበትን ቁመና እንዲኖረን ከቅዳሴው አንጥፋ፣ ከሰዓታቱ አንጥፋ፣ ከማህሌቱ አንጥፋ፣ ከትምህርት ወንጌሉ አንጥፋ፣ ከዝማሬው አንጥፋ። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ በመጨረሻ ምን አደረገ? ከኃጢአተኞች ጋር ስላልቆመ ክርስቶስ በተሰቀለ ጊዜ የአርማትያሱ ዮሴፍ የክርስቶስን ስጋ ለመነ። አውርጄ ወስጄ በራሴ መካነ መቃብር ላኖረው አለ። የተጠረበ ድንቅ የሆነ መካነ መቃብር ዮሴፍ አዘጋጅቶ ነበር። በዚያ ያማረ ዋሻ ውስጥ ለትንሣኤው እንዲዘጋጅ የዮሴፍን መቃብር ተዋሰ። ለዮሴፍ የታጨች ድንግል ማርያም ጠብቃት የተባለ ዮሴፍ ንሳ ካላሰናበትና አትንካ ተብሎ በሽምግልናው ዘመዱ ሆና በእግዚአብሔር ጥበብ የተሰጠችው እንደ ልጁ ያሳደጋት እመቤታችንን እየጠበቀ ለዮሴፍ በተሰጠ እንዲጠብቃት በተሰጠ ማኅፀን ተጸንሶ ተወለደ። ለዮሴፍ በተዘጋጀ መቃብር ደግሞ ገብቶ ወጣ። ክብርና ምስጋና ለስሙ ይሁን። ሁለቱንም የእግዚአብሔር ልጅ ወደ ዓለም ሲመጣ ለዮሴፍ የታጨች ድንግል ዘንድ መጣ። የእግዚአብሔር ልጅ ከመቃብር በትንሣኤ ሊወጣ ለዮሴፍ የተዘጋጀ መቃብር ውስጥ ገባ። ክብርና ምስጋና ለአምላካችን ይሁን። ዮሴፎቹ ይለያዩ እንጂ ሁለቱም ዮሴፍ ናቸው። በጣም የሚደንቅ ነው። ወደ መቃብሩ ሊገባ ሲል 100 ንጥር የተቀመመ የከርቤ ሽቶ አዘጋጀ። ማን? ኒቆዲሞስ። አስቀድሞ በሌሊት የመጣው ኒቆዲሞስ አሁን ሊያመሻሽ ሲል በጊዜ ቀደም ብሎ የክርስቶስን ስጋ ዳሰሰ። ማንም ሊነካው የማይችለውን እርሱ ነካ። ለመላእክት ያልተሰጠው ለካህናት ተሰጠ። አያችሁ። ስለዚህ መላእክት የማይቀርቡትን በቁጠት የሚነኩትን ካህናት በእጃቸው ይዳስሳሉ። ለምን? ከክርስቶስ ጋር ታቦቱ ፊት ስለሚቆሙ። ወደ ታቦቱ የተጠጋው ይዳስሰዋል። እኛ አየነው፣ ከእርሱ ጋር በላን ጠጣን፣ ዳሰስነው አለ አባ ሕርያቆስ። ክብርና ምስጋና ለአምላካችን ይሁን። ወደ እርሱ ቅረቡ ሀቤሁ ያበር ለክሙ። ወደ እርሱ ቅረቡ ያበራላችኋል። የሚደነቅ የጨለማ ብርሃን እስራታችንን የሚፈታ ስብራታችንን የሚጠግን የጨፈገገውን ፊት የሚያፈካ ዓለም የጫነችብንን ቀንበር የሚያነሳ ወአነ አርፈክሙ እኔ አሳርፋቸዋለሁ ያለ ቀንበራችንን የሚነቅል ሸክማችንን አርዑት ሰናይ ወጾር ቀሊል የተባለ ቀላል ሸክም ልዝብ ቀንበር ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። እሱን የሚቀርቡት ከኃጢአተኞች ጋር ያልተባበሩ ነው። አስቀድሞ ወደ ጌታ በሌሊት መጥቶ የተማረ ኒቆዲሞስ የተቀመመ ሽቱ በከርቤ የተሰራ ይዞ መጣ። ስጋውን ለትንሣኤ አዘጋጁት ይላል። ምን ብለው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እያሉ ገነዙት። ከዚያስ ከትንሣኤ በኋላ 50ውንም ቀን ኒቆዲሞስ ስሙ ይጠራል። ከኃጢአተኞች ጋር ስላልተባበረ ፈሪሳውያንስ እዛው ቀሩ። ሰቃልያን ክርስቶስ ተብለው ቀሩ። ከኃጢአተኛ ጋር መተባበር የጠዋት ቁርስ ነው። በምድር ሆዳችንን ብቻ ልንሞላ እንችላለን። ሃይማኖተኞች ስንሆን ግን ከእውነት ጋር እንቆማለን። የተዋህዶ ልጆች ከእውነት ጋር ቁሙ። ካጨበጨበው ጋር ከማጨብጨብ ይሰውረን። ካደመው ጋር ከማደም ይሰውረን። በጎጠኝነት ቦታ አትታዩ፣ ያ የእናንተ ቦታ አይደለም። በዘረኝነት ቦታ አትታዩ፣ የእናንተ ቦታ አይደለም። ከተራጋሚዎች ጋር አትቁሙ፣ የእናንተ ቦታ አይደለም። ከተሳዳቢዎች ጋር አታብሩ፣ የእናንተ ቦታ አይደለም። አሁንማ አንዳንድ የኦርቶዶክስ መምህራን ስድብ ሁሉ በሃይማኖት የተፈቀደ እስኪመስል የሃይማኖት ልብስ ለብሰው ሲራገሙ የሚውሉ ሰዎች አሉ። ከነሱ ጋር እንዳትሆኑ ስለበዙ ብዙ ተከታይ ስላገኙ ነቀፌታን ከተሸከሙ ሰዎች ጋር አትከተሉ። እናንተ የማን ናችሁ? የእግዚአብሔር ናችሁ። የእግዚአብሔር መሆን ዓለምን ከነክፉ መሻቱ ነቅለን ትተን እንድንወጣ ያደርገናል። ህመምን ከነሰንኮፉ የሚነቅል ጌታ ይህንን ህመም ከላያችን ላይ ይንቀለልን፣ ያስወግድልን። ያኔ ከክርስቶስ ጋር እንሆናለን።
ሃሌሉያ እንላለን። ቅዳሴ ስንገባ ከትንሣኤ ጀምሮ እስከ በዓለ ጰራቅሊጦስ 50 ቀን ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እንላለን። ዮሴፍና ኒቆዲሞስ ኢየሱስ ክርስቶስን ገነዙት፣ ለትንሣኤው አዘጋጁት። ትልቁ ክብር የእግዚአብሔር ሰው መሆን ነው። የእግዚአብሔር ሰው መሆን ዓለምን ከነክፉ መሻቱና ምኞቱ ጋር ያስጥላል። ስለዚህ ወኢትኅበር ምስለ ኃጥአን ለእመበዙ፣ ስለበዙ ከኃጢአተኞች ጋር አንድ አትሁን ያለው ሲራክ እውነቱን ነው። ከኃጢአት ጋር ከዓለም ጋር ከመተባበር ከክርስቶስ ጋር መሆን ይሻላል። ከክርስቶስ ጋር ሆነን ሞቱን በሚመስል ሞት ከእርሱ ጋር ከሆንን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር አንድ እንሆናለን። እግዚአብሔር ለዚህ ክብር ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአበው ጸሎትና ልመና የለየን። ወስብሐት ለእግዚአብሔር።